እኔ መልእክቴ ግልጽና አጭር ነው። በዚህ ወር የእግዚአብሔር ቃል ይሆናል፣ ገንዘብ ይሆናል፣ ወርቅ ይሆናል፣ የሥራ በር ይሆናል፣ የአገልግሎት መድረክ ይሆናል፣ አኖይንቲንግ ይሆናል፣ የመግዛት ኃይል ይሆናል፣ ልጅ ይሆናል፣ ክብር ይሆናል፣ ስም ይሆናል፣ ዝና ይሆናል፣ ተቀባይነት ይሆናል፣ ተሰምነት ይሆናል። ይሁን አለ ሆነ። እስኪ አንድ ሰው አሜን ይበል። ሃሌሉያ! የእግዚአብሔር ቃል ማይሆነው ነገር በሉልኝ። የእግዚአብሔር ቃል ማይሆነው ነገር የለም። የእግዚአብሔር ቃል አንበሳም ሆኗል፣ ቁጫጭም ሆኗል። ተከራከረኛ። አይ አንበሳ ብቻ ነው የሆነው፣ ቁጫጭ ሰይጣን ነው የፈጠረው። ሁሉ በእርሱ ሆነ ከተባለ ከዛ ቃል ውስጥ ቁጫጭን መለየት፣ ዝንጀሮ ማውጣት፣ ጦጣዎችን ምናምን አውጥቴ ትልልቅ ይሄ ዋሊያ ምናምን አንበሳ ምናምን ብቻ ነው የእግዚአብሔር ቃል የሰራው። ሌሎችን ሰይጣን ነው የሰራው ልትለኛችንም። ሁሉ በእርሱ ሆነ።